ሰላም ጤና ይስጥልኝ እንደምናችሁ። ዛሬ ተወዳጇን አርቲስት ፍርሃት የማነን ይዤላችሁ መጥቻለሁ። እንኳን ማርያም ማረችሽ እያላችሁ እንግዲህ ፍርሃት የማነ ሁለተኛ ልጇን በሰላም ተገላግላለች። ሴት ልጅ ወልዳለች ማለት ነው። ፍርሃት የማነን ብዙዎቻችን የምናውቃት በአማርኛ ፊልሞች ክሊፕ ስራዎች በደንብ እናውቃታለን። ተወዳጅነትን ያተረፈች አርቲስት ናት። እንግዲህ ኑሯን በአሜሪካ ካረገች ረዥም ጊዜ ሆኗታል። ፍርሃት የማነን ስታዩ ምን ታስታውሳላችሁ? እስቲ ብዙዎቻችሁ ኮሜንት ላይ ጻፉልኝ። እጅግ በጣም ድል ያለ ድግስ ሰርግ ነበር። እንግዲህ ጋብቻ አድርጋ ነበር በትልቁ የሚያምር ሰርግና ብዙዎቻችሁ እርግጠኛ ነኝ ይሄ ነገር ትዝ ይላችኋል። ከዛሬ 2 ዓመት 3 ዓመት ገደማ የመጀመሪያ ልጇን ስትወልድ እንግዲህ ብዙ ሰው የመሰለው ትልቅ የጋብቻ ካረገችው ከመጀመሪያ ባሏ እንግዲህ መስሏቸው ብዙ ሰዎች በጣም ደስ ብለዋት ነበር። ይሄ ነገር ካለፈ በኋላ ግን ፍርሃት የማነ ስለ ራሷ ፐብሊክ ማድረግ ስለፈለገች ሚዲያ ላይ በጣም የማንጠብቀውን ብዙሃኖቹ ይሆናሉ ብላ ያላሰቡትን እንግዲህ ከታዋቂው ድምፃዊ ኤፍሬም አማረ ጋር እንግዲህ አብራ በመቅረብ የልጄ አባት ነው ባለቤቴ ነው ስትል እንግዲህ ክርስትና ላይ ማሳይታለች። እንዲሁም ደግሞ ፐብሊክ በራሷ የዩቲዩብ ቻናል ላይ አብሮ መሆናቸውን እንግዲህ ይፋ ያደርጋለች። ለምን ይፋ ያደረገች? ብዙሃኖቻችን በቀድሞ ጋብቻ ወይ ደግሞ በቀድሞ ህይወት እንዳለች እንዳናቅ ለማመልከት ስትል ነው። እንግዲህ ፍርሃት የማነ የተናገረችበት መንገድ እንግዲህ ብዙሃኖችን አስገርሟል። አሁን ደግሞ ሁለተኛ ልጇን እንግዲህ ነፍሰ ጡር ሆናለች። ተመልክታችኋል ብዙሃኖቻችሁ። አንድ ጥያቄ የሆነብኝ ነገር በጣም ብዙ ሰው ፍርሃት የማነን ከኤፍሬም አማረ ጋር ለምን አልጠበቋትም? እስቲ በዚህ ጉዳይ ላይ ኮሜንት ሀሳብ ብሰጡ ደስ ይለኛል። ብዙሃኖቻችሁ አልጠበቃችሁም። ያው እንግዲህ ለምን እንደሆነ ራሱ ግራ ይገባኛል። ተገርሟቸዋል፣ ተደንቃቸዋል። ግን እንግዲህ እግዚአብሔር የፈቀደውን የወደደውን አደረገና እንግዲህ ኑሮን በአሜሪካን ካደረገ ቆየት ብሏል። ልክ እንደሷ ኤፍሬም አማረ እንግዲህ እሱንም አሜሪካን ሀገር ነው ያለው። እንግዲህ ጥንድ ሆነው ባለትዳር ሆነው በጋራ እየኖሩ ይገኛል። ከአንድ ልጅ አልፎ ወደ 2 ልጅ ገብተዋል። እግዚአብሔር አምላክ ለዚህ ክብር አብቅታቸዋልና ሴት ልጅ በቀድሞ ህይወቷ ወይ ደግሞ በቀድሞ ታዋቂ አርቲስቶች ሲሆኑ በብዛት ምን እንዳለ ታውቃላችሁ? እኔ የምረዳው ነገር ማለት ነው አዲስ ህይወት የሚጀምሩ አይመስለንም። መፋታት የሚችሉ አይመስለንም። እንደሌላ ሰው ማለት ፐብሊክ ላይ እንዳልሆነ ይሄ ታዋቂ እንዳልሆነ ሰው የፈለጉትን ነገር ማድረግ የማይችሉ የሚመስለው በጣም ብዙ ሰው አለና ማድረግ ይችላሉ። እንግዲህ ምሳሌ ፍርሃት የማነ ናት። በጣም ብዙሃኖቻችን በቀድሞ ትዳሯ በጣም ድል ያለ ሰርግ ትልቅ ሰውዬ ነው ሳትፈልግን ያገባችሁ የሚባልም ወሬ ነበር የዛን ጊዜና እሱም ባገባችበት ወቅት እንግዲህ ሚዲያ ሁሉ ተናፍሶ እንኳን ደስ ያለሽ ተብላ ምናምን በጣም ብዙ ቪዲዮ አሁንም እንግዲህ ብገቡ ፌስቡክ ላይ ወይ የተለያዩ ሚዲያ ላይ ብገቡ ታገኙታላችሁና ምንም ሳይመስላት ይህን ነገሯን እንደተወችና ፍቺ እንዳረገችና አሁን ከታዋቂው አርቲስት ኤፍሬም አማረ ጋር ጋብቻ መፈጸሟን በጣም ብዙሃኖቹ ተናገሩላት ይገኛሉ። በጣም ያደነኳን ነገር ይሄ ሰው ምን ይለኛል፣ ያ ሰው እኮ በዚህኛው ህይወቴ ነው የሚያቀኝና እዚህ ጋር ምን ይለኛል የሚባል ነገር ሳይኖር ትክክለኛ የሆነ ነገር አድርጋለችና ፍርሃት የማነ በጣም አድናቂሽ ነኝ። እንኳን ለዚህ ድፍረትና ለዚህ ክብር አበቃሽ ለማለት ፈልጋለሁኝ። ለምንድን ነው እንደሌሎች ሰው አንድ አይነታችሁ ከሆነ ብዙ አርቲስቶች ተደብቀው ጠፍተው ምናምን ነው በቃ በሳይለንት ነው ግን ሁለተኛ ህይወት ሲጀምሩ የሚኖሩትና እሷ ግን ይህንን አላደረገችም። በድፍረት ነው እንግዲህ ክርስትና ዕለት ፐብሊክ ወጣ። ከዛ በኋላ እሷም በዩቲዩብ ቻናሏ እንግዲህ ከኤፍሬም አማረ ጋር ጋብቻ መፈጸሟና የልጅ አባት እንደሆነ ተናግራለች። አሁን ደግሞ ለሁለተኛ ልጃቸው በቅቷ ጋት እያደረጉ እንግዲህ ሰሞኑን እየታየ ነበረ። ሴት ልጇን በሰላም ተገላግላለች። እናንተስ እንግዲህ በእነዚህ ጥንዶች ምን አይነት ሀሳብና አስተያየት አላችሁ? ብዙ ነገር ማለት ፈልጋለሁ ስለ ፍርሃት የማነ። በጣም ቆንጅዬ ናት። በጣም ባህሏን የምትወድ ትግራይን በጣም በረንብ ከሚያስተዋውቁ ሴት አርቲስቶች መካከል አንዷ ናት። እዛም አሜሪካን አገር ሆና እንግዲህ የተለያዩ የትግራይ ባህልን ታስተዋውቃለች። ሹሩቧ፣ ልብሶቿ፣ ጌጦቿ፣ የምታረጋቸው ነገሮች እንዳለ ባህሏን የምታስተዋውቅ በትክክሉ ትክክለኛ ኢትዮጵያ የሆነች ሴት ናትና በጣም ነው ማደንቃት ከውበቷም አንጻር ከምታረጋቸው ነገሮች አንጻርና እንደዚህ አይነት ጠንካራ ሴት እንደማየት ትልቅ ነገር የለም። በእድሜዋ በጊዜዋ ሁሉ ነገር የተጠቀመች ሴት ናትና አንዳንዶቹ በጣም ብዙሃኖቹ እንግዲህ ሼምነት በመያዝ ወይ ደግሞ ፍርሃትን በመያዝ ቀጣይ ነገር ለመፈጸም ወይ ቀጣይ ህይወት ለመፈጸም በጣም ፈሪ ይሆናሉ። እሷ ግን ይሄን ፍርሃቿን ወገግ አድርጋ እንግዲህ ወደ ሁለተኛ ልጇ በሰላም ገብታለች። የመጀመሪያ ልጇን ልክ ነፍሰ ጡር መሆኗል በሚዲያ ሼር ስታደርግ ብዙሃኖቹ እንኳን ደስ ያለሽ እያሉ አጋርተዋት ነበርና እሷም በሚያምር ሁኔታ ነበር እንግዲህ ትምጥ የሆነ ፎቶዎች ሼር ያደረገችው። አሁን ግን በሰፊ
በሰፊው ለብዙሃኖቹ አሳይታለች። በቲክታክ ገጿም እንግዲህ እያስተላለፈች ትገኛለች። ፍርሃት የማነ እጅግ በጣም ተወዳጅነትን ያላት አርቲስት ናት። ብዙሃኖቻችሁ ታቋታላችሁ ብዬ አስባለሁ። ኑሮ